ለብቻዋ ስታወራ ብቻዋን ታወጋለች። ያ ግድግዳው ተሰቅለ ይሄ ምንድነው ልብሱ የሚባለው? ምንድነው ልብሱ? ይሄ ጠርሃ ነው። ጠርሃ የሚባለው ከምን ነው ለመደችው? እዛ ሄዳ እዚሁ ሙስሊም ናት እኮ እዚሁ ሙስሊም ናት። ያለው ሐነብዩ ሀገር ነው እንዲያስኳት ሐነብዩ ሀገር ነው ያስኳት። መሸፋፈን ትወዳለህ? አዎ ተሸወዳለህ። መሸፋፈን ቁርአን ተወዳለህ። ሁሉንም ተወዳለህ። ዘመዶቿ ሙስሊምም ክርስቲያንም ናቸው። ተወዳለህ ሁሉንም። አሁን በማሰብ ነው ወደ ሲኦል የምትገባው? በማሰብ ነው ወይ ወደ ሲኦል የምትገባው? በማሰብ ነው። በማሰብ ነው። በኢየሱስ ክርስቶስም ቢሆን አይደለም። በኢየሱስ ክርስቶስም ቢሆን አይደለም። ስንት ናችሁ? ሁለት። ስንት ዓመት ነው ከያዝካት? ገና 8 ወሯ ያዝኳት። 8 ወሯ ነው ያዝኳት። 8 ወር ምን አረካት? ይዘህ በ8 ወር ውስጥ ታለቅሳለች። ዝም ብላ ታለቅሳለች። ልጆቿን ታነሳለች። እናቷን ታነሳለች። ስለ ብር ነው የምታወራው። ቦታ ሽጣ ሄዳ ስለ ብር ታነሳለች። ግድግዳ ትፈገፍጋለች። አዛ ሴትዮቱ ስትጫወባት ትርበደበዳለች። እንደዚህ ሆኗል የኛ ነገር። መላቅጡ ነው የጠፋን። አካሄዳችን፣ አኗኗራችን፣ መንፈሳችን በእምነቱም በኩል ያለው ሂደት ከክርስቶስ ጋር እስካልተገናኘ ድረስ የመናፍስቱ ኃይል በከፍተኛ ሁኔታ ውርስ አድርጎ በሰው ህልውና ላይ ይጫወታል። ተመልከት ወጥነውታ ከሰውነቷ ላይ ወጥነውታ እኮ አፏ ላይ ይሁን። ሁለታችሁም ትሄዳላችሁ አትሄዱ? ወደዚህ ፊት ናዙ። ምኑንም ሳያውቁ እንዲህ በሽፍንፍን ብቻ ሲሸፋፈኑ መሸፋፈን፣ ሲራቆቱ መራቆት፣ በቃ የጨርቅና የሞዴል መስቀያ ሆነን እንኖራለን። ለምን እንኳን መሸፋፈን እንዳለባት የምታውቀው ነገር የለም። ግን ያው ያልተከለከለ ስለሆነ በፈቃድ የሚደረግ ስለሆነ የተከለከለ ከሆነ በጣም ችግር ነው። የፈቃድ በሚሆንበት ጊዜ ደግሞ በነፃነት የራሳችን ምርጫ ነው። የተከለከለ ከሆነ እልህ የያዛንና እንራቆታለን። እንደውም ጭራሽ እልህ ውስጥ ነው የምንገባው። ለዚህ ሔዋን እኮ እልህ ውስጥ ገባች። ያው የማይበላውን በላች። በልተዘጋጅ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሰባት ጩኸት ቶሎ በል። ማነው ስምሽ? ሳሚራ ሰይድ። ለምን በጣም እናመሰግናለን። ከሄደች 1 አመቷ ነው፣ ግን ከሄደች ከጀመራት 2 ወሯ ነው። ያንኛም አልተደብለናትም። ጀመረኝ እኮ በዚህ ነው የጀመረኝ። እኮ ብሎብኝ ነው በዚህ ግርግዳውን እየፈገፈኩ እያለሁ ነበር ያለብኝ። ይሄንን ምን ስታረጊ? ግርግዳ እየፈገፈኩኝ መጡብኝ። በዚህ በግርግዳው ይዞራሉ። ምንድን እንደሆነ አላውቃቸውም ነበር። አሁን ይሄ ሁሉ ሰው መጥቶ ነው። አይታይሽም ነበር? አይታየኝም፣ ጨልሞኝ ነበረ። አልሐምዱሊላህ ረቢል ዓለሚን። ለዚህ ሁሉ ሰው ምሕረቱን እንዳወርድለት እንመኛለን። ይኸውልሽ እንዲህ ነው እኮ የኢየሱስ ክርስቶስ ስም እንደዚህ ነው። አይሽ እነዚህ እንደሱ የተያዙ ሁሉ አላህ ረህመቱን ያወርድላቸው። እናመሰግናለን። ረቢል ዓለሚን ምሕረቱን ያወርድላቸው። ይኸው ድንግል ማርያም ልጅ እና ድንግል ማርያም እንዲህ ናቸው። አመሰግናለሁ። በረካውን አላህ። እንዴት ወደዚህ መጣሽ? ሲጠናብኝ በቃ እነሱ ምንም ማድረግ ስለማይችሉ ገንዘብ ስለሌለኝ በኢቃማ ነው የሄድኩት። አዛ ሲጠናብኝ 4 ስደዱኝ ተው አያው ልሙት እያልኳቸው። ስንት ጊዜ ቀሩብሽ? ቀሩብሽ ይሄ መቅረት? ቁርአን 2 ወር እንግዲህ ካጀመረኝ ያኔ ቁርአን ቀሩብኝ። ከዛ ሀሸክ ዘንድ ሲወስዱኝ ሲህር ነው የተደረገባት እንጂ ምንም አልሆነችም አለኝ።
ከዛ በግራጅ ሲልብኝ ይሄ ጡቴን ግራ ጡቴን ይሄ ቆሰለ። ከዚህ ፍልሃ መጥቼ ስመታ ይሄ ቆሰለ አልኳት። ቆሰለ ጡቴ ስላት አሁን ደህና ሆንኩኝ። ጡቴም ደህና ነው። ደህና ሆንሽ? እስቲ ደህና ነው አይደል? የለም ቁስሉ መድኃኒቱን ያወርድልን። በጣም እናመሰግናለን። እንግዲህ እናንተ ረቢል ዓለሚን ረህማን አላህ ወይ መጥቼ ነው ግን ወይ ነው የመጣሁት። የመጣሽውን አላወቅሽውም? አላወቅኩትም ነበረ። አልሐምዱሊላህ ረብል ዓለሚን መድኃኒት ወዳለበት ቦታ ነው የመጣ ነው። አልሐምዱሊላህ ረብል ዓለሚን እንድነሻለ አይዞሽ። እሺ ይሄ መሸፋፈኑ እንዴት ነው? እንዴት ለመድሽው? አያፍንም? ይሄ የኔ ባለቤቴ በጣም ሙስሊም ቃልቻ ነው። እሱ ነው እንግዲህ እኔ ቁርአን አላውቅም፣ ትምህርት የለኝም። በሰው ቤት ነበር የምኖረው። ያ እንትን ያለኝ ያው ሙስሊም ነኝ ልጅነቴ፣ ግን ያሸፈነኝ ባሌ ነበር። ባለቤትሽ ነው? አሁንም አለ? አረብ ሀገር ናቸው፣ አልመጡም። አረብ ሀገር ነው እዛው? በቃ ክርስቲያን ሀገር ሄጄ ስላሴ ድኜ መጣሁ በዩ። እሺ እሺ። አንዳንዴ ደግሞ ስትሰግጂም እንደ ክርስቲያን ስገጂ። ለምን መሰለሽ? አላህ በረካ ሆኑ፣ ኑሩልን፣ ቆዩልን፣ በረካ ሆኑ። በርቺ በይ። በረካ ሆኑልን። እሺ በርቱ፣ አይዞሽ። እግርሽ አሁን እጅሽ ደህና ነው? እጅ ደህና ነው። በፊት ወሮኝ ነበር ይሄን ቀኝ ግራ እጅ። ከዚህ ወዲህ ነው ያኔ መብራት ነው እንደ መብራት በሮ ነው የመታኝ። በይ በርቺ፣ በርቺ። እሺ ና ጠቋ። መተት፣ ዛር፣ ቡዳ፣ ውቃቢ፣ አፍዛ ደንግዝ በጌታችን በኢየሱስ ክርስቶስ ስም እዚህ ያደፈጥክ ከልጆች ጋር አብሬ የተወለድክ አጋንንት ነህ? ሰይጣን አጋንንት ነው። ከያዝከው ስንት ዓመት? 13 ዓመት። እንዴት ነው የምታደርገው? አንጀቱ ቅንጭላቱ በቃ ድግርግር አደረገው። ታጓራለህ አንዳንድ ጊዜ። እንዴት ነው የምታጓራው? እንዴት ነው የምታደርገው? ስጠው እንጂ ድምፁን ስጠው። እንዲህ ነው የምታጓራው? ስንት ዓመት ብማር? 13 ዓመት። በጫት ነው በምንድን ነው? በጫት ወላሂ በጫት ወላሂ እንደው ወንድም መስሎ ጠፍቶ በጫት ነው ያደረገው። እንዲህ ያደረገው በእንዴት መልኩ ነው? አጋንንት ነው ሰይጣን? አጋንንት በቃ በማሰብ ነው የምትለቀው? በማሰብ ነው የምትለቀው? የምለቀው በኢየሱስ ክርስቶስ በድንግል ማርያም ስም እለቀዋለሁ። አሜን አሜን። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። እለቀዋለሁ። በማሰብ ነው የምለቀው? በኢየሱስ ክርስቶስ በድንግል ማርያም እለቀዋለሁ። የድንግል ማርያም ስም ምን ያደርጋል? ያንገበገበኛ አንጀቴን ያቃጥለኛል። የድንግል ማርያም ስም አንጀቴን ያቃጥለኛል። የማሰብ የድንግል ማርያም ስም አንጀቴን ያቃጥለኛል። ወላሂ ያቃጥለኛል። የቅዱስ ሚካኤል ስምስ ያቃጥላል? ይቃጠላል። እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን አሜን። አሁን ይህንን ጉባኤ እንዳይካሄድ ጥረት የሚያደርጉ ሰዎች እንዲህ የእግዚአብሔር ኃይል እንዳይገለጥ ነው። በሙያም በእውቀትም በመንፈሳዊ በረከትም በጸጋም በልጠው አይደለም። እንዲህ የእግዚአብሔር ሥራ እንዳይታይ ይፈልጋሉ። ለአሕዛብም እንዳይታይ፣ ለሕዝቡም እንዳይታይ፣ ለክርስቲያኑም እንዳይታይ ይፈልጋሉ። ይሄ ደግሞ በተፈጥሮ የመጣ የምቀኛ መንፈስ ነው። የምቀኛ መንፈስ የቅዱስ ሚካኤል ስም ያቃጥላል። ያቃጥላል። መሀባው ያቃጥላል። ምኑ መሀባው ያቃጥላል። ውዴታ ያቃጥላል። የጌታችን ኢየሱስ ክርስቶስ መስቀልስ በቃ ትክክለኛ ምን ያደርጋል? ያቃጥላል። ተቃጠል በጌታ በኢየሱስ ክርስቶስ መስቀል።
ትለቃላት ስንት ናችሁ? ሶስት ነው። ስንት ዓመት ነው ካሰርከው? 13 ዓመት። በምን ሰዓት ነው የምታንፈራግጠውና የምታዘልለው? ማፈራግጠው በትክክለኛ ያለበት የነበረበት ነገር ጎሎበታልና ሲጎልበት ያተዚህ ትል አቃጥለዋለሁ የነበረው ነገር በቃ እንዲያልሆነ እያደረክ ነው የምታቃጥለው። በቃ ነው የምታረገው ስታዘልለው ታዛልለዋል። እንዴ ለብቻው ነው እንደምታረገው። ያመነና የተጠመቀ ይድናል የሚለው ቃል ሕያው ነው። ከዛም በላይ ክርስቶስ የሌለው ምንም የለውም። የእግዚአብሔር ልጅ ኢየሱስ ክርስቶስ በሥጋ እንደመጣ የማያምን ሁሉ ምንም አይነት መንፈሳዊ ኃይልና በረከት የለውም። በግድ ነው በዛር በክፉ መንፈስ ነው። ስማ የድንግል ማርያም ስም ያስወጣኛል ወላሂ። የቅዱስ ሚካኤል ያስወጣኛል፣ የቅዱስ ገብርኤል ያስወጣኛል፣ የአቡነ ገብረ መንፈስ ቅዱስ ያስወጣኛል። ይለያል። አሁን እሱ ራሱ የማያውቃቸው ቢጠሩ ያውቀዋል። ያስወጣኛል። የወላዲተ አምላክ ታስወጣኛለች። ስላሴስ ያስወጣኛል። አዳልሞቲስ አይጠረጥርም። አስወጣኛል። ወሰንጋላስ አስወጣኝም። ለምን ሰንጋላ ምንድን ነው? አዳልሞቲ ተቃጠል። በድንግል ማርያም በኢየሱስ ክርስቶስ በወሰንጋላ ተቃጠል። ወሰንጋላ ምንድን ነው? ወሰንጋላ ማለት ምን ማለት ነው? አትቃጠል። አልቀጥም። ወላሂ አትቃጠል። በሱ አልቀጥም። እሺ ቆይ በጠቋራ ባቡ ላይ ተቃጠል። አቦ እኔ በኢየሱስ ክርስቶስ በድንግል ማርያም ያቃጥለኝ። አሜን። እግዚአብሔር ይባረክ። የድንግል ማርያምና ኢየሱስ ነው የሚያቃጥል። ተመልከት። በጌታችን በኢየሱስ ክርስቶስ መስቀል ተቃጠል። ተቃጥላ ተመስኩ። ቆይ በራያው ዛር ተቃጠል። ምን አልቃጠልም። በሱ አልቃጠልም። በቅዱስ ሚካኤል ስም ተቃጠል። ተመልከት። ስንት ናችሁ? 3 አጋንንት። እሺ ቧጡና ቁጡ ከሰውነቱ በእጃችሁ ቧጡና አፍናውጡ። በኢየሱስ ክርስቶስ ስም በድንግል ማርያም ስም በጌታችን መድኃኒዓለም ስም ቅዱስ ሚካኤል ስም ሲኦል እንገባለን። ለቀነው ሲኦል እንገባለን። በጌታችን በኢየሱስ ክርስቶስ መስቀል ስም በጌታችን በኢየሱስ ክርስቶስ መስቀል ስም ሲኦል እንገባለን። ቶሎ 7 ጩኸና አውጣ። እዚሁ ተንበርክክና 7 ጩኸና አውጣ እኮ ድምፅ አይሰማም። አሰር መሐመድ ያሰኝ አሰር መሐመድ ሐሰን ነው። እግዚአብሔር ስሙ የተመሰገነ ነው። አንኩኩ ምን ታየ? ከየት መጣ? ምን ይታያል? ድምፅ አልሰማም። ምን ጉራ
ምንድነው? እግዚአብሔርን አመስግኑ። በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይኸውልህ ክርስቲያኖች አምላክ ልዩነት ነገር ይመስገን፣ አላህ ይመስገን፣ አላህ ይመስገን። ያው ነው አላህ ይመስገን፣ ያው ነው አላህም ያው ነው። አሁን እንዴት ሰው ነው ሆድ አልሐምዱሊላህ አየህ በደንብ ፈወስኩ። ወላሂ ፈውሶኛል። የክርስቲያን ማብረክ ፈውሶኛል። አንድ ነው በልበታ ወደ ቦታ ሂድ ቦታ ነው። በዚህ ነው ይኸው እስላም ስለሆነ ተጽዕኖ የለም። እስላም ነህ እና ዞር በል አይባልም። ሰይጣን ሰይጣን የት ነው ያዝከው? ደረቅ ድንጋይ ላይ ደረቅ ድንጋይ ላይ ሰይጣን አቃንተ ነው። ሰይጣን መተት ስንት ዓመት ነው ያዝከው? ገና በ15 ዓመት ጀምሬ ነው ያዝከው። አዎ አንተ ምንድን ነው ስማ፣ አንተስ ውግ ነኝ፣ ዛር ነኝ። ዛር ነህ? ማን ትባላለህ? ሻህ አንበሶ ነው ወይስ ማን? ሻህ አንበሶም አለ የጀድ የጀድ አዎ ታጓራለህ? አዎ በጣም እንዴት ነው የምታጓራው? የምናጓራው አንተ እንዴት ነው የምታጓራው? እኔ ኩል ስም ነው ስር ነው ስር ነው ኩል ስር ብት ነው። አንተ እንዴት ነው የምታጓራው? መተት ነው። ምን አድርገው ነው የተባልከው? አሰርከው። አፉን ያስከው። አቁም። ስነ ስርዓት ያዝ። እሺ አንተ አታጓራም? እኔ መተት ነኝ። መተት ነው። ትፈልግ እየገደልኩ አነሳለሁ። 2-3 ጊዜ ዝም ጸጥ አስደርጋለሁኝ። አሁን ብጭ ብጥብጥ አድርጌ ልጉምጉም አድርጌያለሁ። አይበላ አይጠጣ አፍኔያለሁ። አይበላ አይጠጣ? አዎ አይበላ አይጠጣ። አጋንንት ነው። ሰይጣን መተት ቡዳ። ሰይጣን መተት ቡዳ። ስንት ናችሁ? 3 እዚህ ስንት ናችሁ? እኛ 12 ነን። 12 ነው። ዛሮች 12 ውክ የጀዳ አውላቅ ትግሬው ውክ። እሺ አተትና አይሽ እግሩን ያዛችሁ። በላተኛ ቆጣን ወገብ ሰባሪ ወገቡን ትቆረጥ። ኮምበርሻ ሰብራ አዲ ታጓራለህ። ምን እየገጠምክ እስኪ አጓራ። ወይ ትግሬው ወያኔ አላ በራሪው አውላል ይባላ አንጥሩ ወጃለ ጅቦ ነው። ጥርሱን ጉልቅልቅ ወሰንጋሎ ጥርሱን አውላለቃችሁ። ወለቅልቅ ቃማቲ ነው። አይን ጨቅጭቀናል። ጭንቅላት አፍርሰናል። ጉልበት በልተናል። ውግነን ውግነን የጀድ አለ ውግ ቡዳ በሽታ ብዙ እስላሞች ወንድሞቻችን በራሳቸው ሳይሆን በመናፍስቱ በሚመሩበት ጊዜ ከእውነት አቅጣጫና ከበጎ አምልኮት ይርቃሉ። ስለዚህ ቅን የሚያስቡበትን ሕሊና መንፈሱ እየለወጠ ብዙ ክፉ ሀሳቦችን እንዲያስቡ ያደርጋቸዋል። ከዚህም አንጻር ሲታይ እውነታው ይሄንን ነው የሚመስለው። ሰይጣን አጋንንት ዛር ነው። ውግ ነኝ እኮ ዛር ሰይጣን ነው። ዛር አጋንንት ነው። አጋንንት ነው። አጋንንት ውግ የቤተሰብ የሰብ ተቀጥሮ ጉልበት አልቋል። የጀድማ ምንድን ነው? ጀድ ማለት ነው የአባት ማለት ነው። የአባት የመጣ ውግ ደግሞ ጅቦ ማለት ነው። ጅቦ ማለት ነጭ በላተኛ አውሊያ ነጭ በላ መተት አስረናል። አውሊያው ከየት ነው የመጣ? ከእናት ነው ከአባት? ከራሴ በራሪ አውሊያ ነው። አሁን በማስብ ነው የምትወጣ? እኔ በኢየሱስ ክርስቶስ በማስብ በኢየሱስ ክርስቶስ ሰውየው ቢሆን ኢየሱስ ክርስቶስን አያውቀውም። ትሰማላችሁ? ሰውየው ቢሆን ኢየሱስ ክርስቶስን አያውቅም። መንፈሱ ግን ኢየሱስ ክርስቶስን ያውቃል።
እንዲህ አይነት ነገር ነው ያለው። ሰውየው ድንግል ማርያምን አያውቅም። መንፈሱ ግን የድንግል ማርያምን ኃይል ያውቃል። አብዛኛው ያልገባቸው እውነታ እኛም ያልተረዳነው ኃይል ይሄ ነው። በማሰብ ነው የምትወጣው። በኢየሱስ ክርስቶስ በኢየሱስ ክርስቶስ በማሰብ እግዚአብሔር ይመስገን። በቅዱስ ሚካኤል ስምስ በቅዱስ ሚካኤል ስም ትወጣላችሁ? እንወጣለን። እለቃለሁ። በማሰብ ነው የምትለቀው? በቅዱስ ጊዮርጊስ አምላክ በቅዱስ ጊዮርጊስ አምላክ በቅዱስ ጊዮርጊስ አምላክ በቅዱስ ጊዮርጊስ አምላክ ትለቃለህ? እለቃለሁ። በቅዱስ ጊዮርጊስ አምላክ እለቃለሁ። ሰውየው እስላም ነው። ቅዱስ ጊዮርጊስን አያውቀውም። ሆኖም ግን መንፈሱ ለይቶ ያውቃል። ነገሮችን በሚለይ የመናፍስት ውጊያ አደጋ ውስጥ ነን ያለነው። ትለቃላት ልቅማ ትለቃላት ልቅማ። አሁን እግሩን ብቻ ነው ያዝኩት። ልቀቃ ባትነው እግሩን ልቀቅ። እግሩን ይሄን ስርስር የሃይማኖታቸው ጉዳይ ሳይሆን በሃይማኖታቸው ውስጥ የገባውን ጠላት ማባረር ነው። ይሄ ነው አይደል? እንድናለን ብለው ወደ ቤተ ክርስቲያን መጥተዋል። ሲመጡ ደግሞ መንፈሱ ተያዘ፣ በማስም ተያዘ፣ በኢየሱስ ክርስቶስ ስም በድንግል ማርያም ስም ተያዘ። በቃ የመጡት ወደ ቤተ ክርስቲያን ነው። እኛው እነዚህ ክርስቲያን ሁኑ ብለን አንታገልም። ግን በስጋ የጎዳቸውን ጠላት አሁንም በኢየሱስ ክርስቶስ ስም እንወጣለን ብለዋል። በስሙ ይወጣሉ። ትሄዳላችሁ? ትለቃቸዋለህ? ታዝለቅ በማስም ነው የምንለቀው። በኢየሱስ ክርስቶስ በማስም ኢየሱስ ክርስቶስ ለማምላክ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በድንግል ማርያም ስም ወደ ሲኦል እንገባለን። ቶሎ ሰባት ጩና ቶሎ አብዱ ተነሳ። አብዱአሊ መሐመድ አብዱ አሊ መሐመድ አያትህ መሐመድ እኔ ስሜ አብዱ ነው። አባቴ አሊ ነው። አያቴ መሐመድ ነው። እሺ ማነው ስም? እንድሪስ መሐመድ ይመር እንድሪስ መሐመድ ይመር አሊ አይዞህ። ማን አንተ? ሬ መሐመድ አሊ። ወደዚህ እንዴት መጣችሁ? እኛ ለህይወት እዚህ ለማሻር አባታችን አላህ አንጥቶልን ለመዳን እግዚአብሔር አንጥቶልን ጤና ፍለጋ አይደል? አዎ። ቤተክርስቲያንን ትወዳታላችሁ? እንወዳታለን። በእናንተ ስም ነው የምንወድ። ከየት ነው የመጣችሁ? ከወለዲ። አይ ሶስት 03 ቀበሌ ውስጥ ወርሳ እዚህ ነው። እዚሁ ጌታዬ። አንተ? እኔ ኮምቦልቻ 010 እዚሁ ነው። እዚሁ ነው። በሉ መቁጠሪያም ገልተሃል? ገዝቻለሁ።